بسم الله الرحمن الرحيم. الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم. ودي ቻናላችን ቤተሰቦች ዛሬም ከተለያዩ ኪታቦች ላይ ያገኘናቸውን አስተማሪ ታሪኮች ለእናንተ ለማቅረብ እነሆ እያልን ነው። ዛሬ አስገራሚው አጋጣሚ በእድሜ የገፉ አባትን በሚመለከት ታሪክ ላይ የሚያጠነጥን ጽሑፍ ነው። አንድ አስገራሚ እጅግ ደግሞ ላቅ ያሉ በእድሜም በስብዕናቸው ከፍ ያሉ አባት ነበሩ። ከሁለት ወጣት ልጆቻቸው ጋር ሲኖሩ አንድ ቀን አንድ ችግር ይገጥማቸው። ወንዱን ልጅ ስራ እንዲሰራ ይልኩትና ከመሄዱ በፊት ሊመክሩት ይፈልጋሉ። ልጄ ሆይ ና እስኪ ጠጋ በለኝ በማለት ይጠሩታል። ከዛም በኋላ ስለ እህትህ ስትል አላህን ፍራ፣ ስለ እህትህ ስትል አላህን ፍራ አሉት። ልጁም የተናገሩት አልገባውም። እህቱ አብረው አትሄድም። ምን ለማለት ፈልገው እንደሆነ ሳይገባው እሱም ጥያቄ ሳይጠይቅ ተሰናብቷቸው ወደ ሌላ ሀገር ሂዶ ስራውን ይጀምራል። ስራውን ጨርሶ ሲመለስ አባት ልጅ ሆይ ለምን ያችን ልጅ ሳምካት የሚል ጥያቄ ያቀርቡለታል። እንግዲህ ይህ ልጅ ወደ ሌላ ሀገር ሂዶ ከ5 ወር በላይ ቆይቶ ሲመጣ ነው አባት ይህን ጥያቄ የጠየቁት። የሚኖሩበት ስፍራ እሱ ከነበረበት ስፍራ በመቶዎች የሚቆጠሩ ኪሎ ሜትሮች ሩቅ ነበሩ እና እህትህን ለምን ያችን እህትህን ለምን ሳምካት በማለት አሁንም በድጋሚ ይጠይቁታል። እሱም አባቴ ረማንንም አልሳምኩም አላቸው። በጭራሽ ስማታል ብለው አባትየው ቆጣ ማለት ሲጀምሩ አባቴ ማንም እኮ አላየንም፣ በዛ ላይ ደግሞ ጨለማ ውስጥ ነበርን፣ ከአላህ ውጭ ማንም አልተመለከተንም። ግን አንተ ማን ነገረ? ወህይር ወይም ደግሞ ራእይ ወረደልህ እንዴ? እንዴት አወክ? ብሎ በመደናገጥ አባቱን ይጠይቃል። እሳቸውም በሚያምር አንደበታቸው እንዲህ ሲሉ ይመልሱለታል። በሩን ከፍቼ ቤት ውስጥ ቁጭ ብዬ ነበር። ውሃ ቀጂው ውሃ ይዞ መጣና እህትህም እንደተለመደው በራፉን ከፈተችለት። ውሃውን ከገለበጠ በኋላ ሊወጣ ሲል እህትህን ያለ ወትሮ ግጥም አድርጎ ሳማት። ያኔ አንተም የሰው እህት እንደሳምክ ተረዳው። ወደ ሌላ እንቅስቃሴ ብትገባ ውሃው ቀጂውም ወደ ሌላ እንቅስቃሴ ይገባ ነበር። አንተ በሰው እህት ላይ በምታደርገው ነገር አንተም እህት ላይ እንደሚደረግ ማሰብ አልቻልክም ነበር። በሰው እህት የሚቀልድ በእህቱ ይቀለድበታል። በሰው ልጅ የሚቀልድ በራሱ ልጅ ይቀለድበታል። በሰው ሚስት የሚቀልድ በራሱ ሚስት ይቀለድበታል። በሰው ሚስት በሰው እህት ዝሙት የሚፈጽም እዳውን እሱም በቤተሰቦቹ ላይ ይቀበላል። ሰውም መበደል፣ ሰው ላይ ዝሙት መስራት፣ ሰው ላይ መቀለድ እዳ ነው። ካበደርከው በቤተሰብህ ብድሩን ትቀበላለህ። ሁሉም ሰው የዘራውን ያጭዳል። በራስህ ላይ በቤተሰብ ላይ ሊደረግ የማትፈልገውን ነገሮች በሌሎች ላይ አታድርግ። ያቺ የሳምካት ሴት እንደ እህትህ ቆጥረሃት ቢሆን ኑሮ ይህም ጀሪካን የሚቀዳ ልጅ ያንተን እህት ባልነካ ነበር። ለዚህም ነበረ ስትሄድ አደራ የእህትህን ነገር አደራ ብዬ የላኩ ይሄን ልጅ በል ወደፊቱ ይሄ የህይወት ስንቅ ይሁንህ በማለት የታሪክ ለተለያዩ ድርሳናት ለተለያዩ የህይወት ሰዎች ዛሬ ድረስ እንዲነገር የሆነ ታሪክ አስተላልፈዋል። አላሁ ሱብሓነሁ ወተዓላ ዛሬ እኛ ባለንበት ሐያት ምን አይነት ህይወት እያሳየን እንደሆነ ሁላችንም እናውቃለን። በራስ ቤተሰብ ላይ ሊሆን የማንፈልገውን በሰው ቤተሰብ ላይ ማድረግ የለብን።
በልጃችን ላይ ሲደርስ ቅር የሚያስብለን ነገር ሁሉ በሰው ልጆች ላይ ማድረግ የለብንም። هل جزاء الإحسان إلا الإحسان ነው አላህም ያለው። ለጥሩ ስራ ምንዳው ጥሩ ነው፣ ለመጥፎም ስራ ደግሞ ምንዳው ያው ተመሳሳዩ መጥፎ ነው። ሁልጊዜም ሰዎች ላይ በምናደርገው ነገር ነገ በቤተሰቦቻችን ላይ እንደሚመጣ ሁላችንም ቆም ብለን ማሰብ አለብን። እንዲህ ያሉ ትላልቅ አባቶች ዛሬ በማጣታችን ሁላችንም የህይወት ዘያችን የህይወት ኑሯችን ወደማይሆኑ መንገዶች እንድንቀይስ አድርጎናል። አላህ Subhanahu Wa Ta'ala አባትና መካሪ አያሰጠን። አላህ Subhanahu Wa Ta'ala ሰምተው ተናግረው ከሚጠቀሙ ሰምተው ከሚሰሩ ሰዎች አላህ ያድርገን። አላህ Subhanahu Wa Ta'ala ነገ ሁላችንም በጀነት እንዲሰበስበን የምንጊዜም ዱዓችን ነው። فذكروا فإن الذكرى تنفع المؤمنين። በቀጣይ ፕሮግራም እስክንገናኝ السلام عليكم ورحمة الله وبركاته።